እንግዲህ ውድ ቤተሰቦቼ ጸጉራችሁ ብዛት ከሌለው እየተሰባበረ እየተነቃቀለ ካስቸገራችሁ ኦኬ ጸጉራችሁ ክርሽፍ የሚል ድርቅ የሚል የማያምር ብዛት ከሌለው አላድግ ካለ በተለይ በጣም ለሚነቃቀልና ለሚሰባበርባችሁ ይሄንን ውህድ በሳምንት አንዴ ተጠቀሙ። በጣም ታመሰግኑኛላችሁ። እኔ ለጾም ሰዓት ነው የሰራሁት። እናንተ ደግሞ ከፈለጋችሁ እንቁላልና ማዮኔዝ ትጨምራላችሁ። አሰራሩን እዚሁ ላይ አስቀምጬላችኋለሁ። ቪዲዮውን እያያችሁ በደንብ ሼርና ላይክ ማድረጋችሁን እንዳይዘነጋ። ጉረሱኝ፣ ዋጡኝ፣ ሰልቅጡኝ የሚል ይህን የመሰለ የጸጉር ማስክ ሰርቼላችኋለሁ። እንደምትወዱት እርግጠኛ ነኝ። አሰራሩን ወደ አሰራሩ ውድ ቤተሰቦቼ አሰራሩን ላሳያችሁ በቀላሉ በቤታችን በተለይ በጾም ሰዓት ለጸጉራችን ፕሮቲን ምን እንጠቀም እንቁላል ማዮኔዝ ምናምን የሌላቸው ነገር አንደኛ አንድ አቮካዶ ጨምራለን። ኦኬ ወዶቼ ከዛ የሚያስፈልገው የቡናውን ከፈለጋችሁ አተላውን እንደዚህ አድርጋችሁ ካተላው የተወሰነ ማድረግ ትችላላችሁ። ኦኬ ከፈለጋችሁ ደግሞ ይሄኛውን ኒስካፌ የሚለውን ኮፊ መጠቀም ትችላላችሁ። ለዛ ኢትዮጵያ ኮፊ መጠቀም ትችላላችሁ። በደንብ ግን የኢትዮጵያ ኮፊ ከሆነ በደንብ ፍጭት ይበል። ከዚህ ደግሞ አንድ ማንኪያ ያደርግበታለሁ። ቡና ለጸጉር እድገት ለጸጉር መሰባበርና መነቃቀል ወሳኝ ሚና እንዳለው ታውቃላችሁ። ይሄው እንግዲህ እንደምታዩት ከዛ ምንድነው ማደርገው ከዚህኛው ቡናዬ አንድ ማንኪያ እጨምራለሁ። ከዛ በነገራችን ላይ ውዶቼ ቡና ለጸጉራችን ከሚያስፈልገው ወይም ከሚጠቅመን ነገር አንደኛ ለጸጉር መነቃቀል በጣም ትልቅ አስተዋጽኦ አለው። ሁለተኛ የጸጉራችን ወይም የደም ሴላችንን ጸጉራችን ጋር ያለውን ወይም የጸጉራችን ቆዳ ጋር ያለውን የደም ዝውውር በሚገባ አክቲቭ ስለሚያደርግልን በጣም ለጸጉር እድገት ወሳኝ ነው። መሰባበርም ጭምር ፎረፎር የሚያስቸግራችሁ ለመነቃቀል ወይም የሚነቃቀልባችሁ የሚቆራረጥባችሁ እንዲሁም ጸጉሬ አይለሰልስም አያምርም ጸጉሬ ቆንጆ አይደለም ብላችሁ ካላችሁ እሱ ነው የሚያስፈልገው። ከዛ የሚያስፈልጋችሁ ምንድነው ይሄ ተልባ ነው። እንደምታዩት ውዶቼ ይሄኛውን ተልባው ተቀቅሎ ፍሪጅ ውስጥ ያስቀመጥኩት ነበር። ከዚህም እንዲሁ ከፍተውና የተወሰነ ነው ማድረገው። እናንተ ይበቃናል ያላችሁትን ያክል ያው ተልባ አደርጋለሁ። ከዛ ምንድነው ኮኮናት ፈለጋችሁትን ኮኮናት ንጹህ ኮኮናት ይሁን እንጂ ይሄ ኦርጋኒክ ይሁን ምን ይሁን የሚባል ነገር የለም። ለጸጉር ብቻ ፒውር ኮኮናት ንጹህ ኮኮናት አድርጉ። እንደዚህ አድርጋችሁ አንድ ማንኪያ የሚሆን ኮኮናት ታደርጋላችሁ። ከዛ ከፈለጋችሁ ዘይቱን ወይም ኦሊቭ ኦይል መጠቀም ትችላላችሁ። አቮካዶ ኦይል፣ ጆጆባ ኦይል፣ ካስተር ኦይል ቤታችሁ ያለውን ተጠቀሙ። ይሄው እኔ ጋር እንደምታዩት በጣም የጨረስኳት ካስተር ኦይል አለችኝ። ትንሽ ናት ያላት ይታያችኋል። ይችን እጨምራታለሁ። ከዛ ሚክስ ነው የምናደርገው። ይሄው ውዶቼ እንደምታዩት ካስተር ኦይል ማለት ይኸው እዚህ ጋር የአጉሎ ቅባት ማለት ነው። አድርጌ በደንብ ከፈጨሁት በኋላ ጸጉራችሁን ትቀቡታላችሁ። ማክሲመም 45 ደቂቃ ታቆይቷላችሁ። ቢበዛ 1 ሰዓት ከዛ በላይ አስፈላጊ አይደለም። ከ35 እስከ 45 ደቂቃ በቂ ነው። ከበዛ ደግሞ እስከ 1 ሰዓት ከዛ በላይ አያስፈልግም። አድርጋችሁ መጠቀም ትችላላችሁ። ጸጉራችሁ መሰባበር፣ መነቃቀል፣ መቆራረጥ፣ እድገት የተቸገራችሁ እንዲሁም ጸጉራችን ክሽምሽም የሚልባችሁ ይሄን ብትጠቀሙ ታመሰግኑኛላችሁ። በደንብ ፍጩትና ጸጉራችሁን ታጠቡ። ከዛ በኋላ ከታጠባችሁ በኋላ የሚስማማችሁን ቅባት መጠቀም ነው። በቀላሉ የጸጉር ፕሮቲን ማስክ በቤታችን እንደዚህ አድርገን መስራትና መጠቀም እንችላለን ማለት ነው። መልካም ቀን። በደንብ ላይክ ሼር ማድረጋችሁ እንዳትረሱ። ወዳችኋለሁ።